በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ የዕብራውያን መልእክት ትርጓሜ የሚል ነው። የሁለተኛውን ቀን ትምህርታችንን እግዚአብሔርን አጋዥ አድርገን እንጀምራለን። የሐዋርያው ጳውሎስ መልእክት ወደ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ያለውን በጸሎት መንፈስ ሆነን እናነባዋለን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በሰማያት በግርማው ቀኝ ተቀመጠ። ሁሉን የምትይዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ደገኛው ንጉሳችን ሆይ እናመሰግንሃለን። የአጽናፈ ዓለሙ ገዢ አስተዳዳሪ ሁሉን በምህረት በፍቅር ዓይን የምትመለከት ከጉብኝትህ የተነሳ ፍጥረት ቀጣይነትን የሚያገኝ ከፍቅርህ የተነሳ ያዘነ ሁሉ የሚጽናናብህ ከጸጋ የተነሳ የዛለ ሁሉ የሚበረታብህ አምላካችን እናመሰግንሃለን። አንተ ትንሣኤ አለህ፣ አንተ ሕይወት አለህ፣ አንተ የሞቱትን ትጠራለህ፣ አንተ ያሉትን በክብር ትገልጣለህ። ጌታ ሆይ ምስጋና እናቀርብልሃለን። ይህንን የዕብራውያንን መልእክት ደግሞ ያጻፈ ያ ብሩክ መንፈስህ ዛሬ ለመተርጎም እንዲመጣልን ጌታ ሆይ በሐሳብ ከምንነጉድበት በእግር ከምንፈጥንበት ሁሉ ወደ ኋላ እንድትመልሰን እንደገና አንተን ወደ ማገልገል እንደገና አንተን ወደ ማፍቀር እንደገና ለአንተ ወደ መዘመር ክብር እንድትመልሰን ጌታ ሆይ እንለምንሃለን። ስለ ምሕረት ታላቅነት ስለ ይቅርታህ ብዛት አንተን በማመን ልዩ ሶስትነትህን በመቀበል ባሪያዎችህን እስከ መጨረሻው አጽናን። አምኖ መኖርን አምኖ መሞትን ለባሪያዎችህ አድለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። በአንዱ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። ርዕሳችን የዕብራውያን መልእክት ትርጓሜ የሚል ነው። ባለፈው ጊዜ ስያሜውን ዕብራውያን የሚለው ስያሜ የት መጥነቱን ዳግመኛም በጸሐፊው ላይ ያለውን ጳውሎስ ጽፎታል ጳውሎስ አልጻፈውም የሚለውን ደግሞ የምዕራብና የምስራቅ አብያተ ክርስቲያናትን አስተሳሰብ እርሱን ለማየት ሞክረናል። የምስራቅ ኦርቶዶክሳውያን የዕብራውያን መልእክትን ሐዋርያው ጳውሎስ እንደጻፈው ያምናሉ። ስለዚህም መጽሐፉ ሲገለጥ የሐዋርያው የጳውሎስ መልእክት ወደ ዕብራውያን ሰዎች ነው የሚለው። እኛም የዕብራውያን መልእክት ጳውሎስ እንደጻፈው የምስራቃውያንን የአባቶቻችንን ትምህርት ተከትለን መልእክቱ የጳውሎስ 14ኛ መልእክት አድርገን ትምህርታችንን እንቀጥላለን። ጸሐፊው ማን መሆኑን ባለፈው ጊዜ ተነጋግረናል። ጸሐፊው ጳውሎስ ነው ብለናል። ጳውሎስ ማን ነው የሚለውንም ለማየት ሞክረናል። ዛሬ የምናየው የተደራሲያኑን ማንነት ነው። ተደራሲያኑ
የአይሁድ ክርስቲያኖች ናቸው። እነዚህ ሰዎች በኦሪት አምነው ይኖሩ የነበሩ ኋላ የወንጌል የምስራች በመጣ ጊዜ በሙሉ ፈቃዳቸው የተቀበሉ ናቸው። እነዚህ የአይሁድ ክርስቲያኖች በምዕራፍ 6 ቁጥር 4 ላይ እንደተገለጸው ብርሃን የበራላቸው ሰማያዊውን ስጦታ የቀመሱ ከመንፈስ ቅዱስ ተካፋዮች የሆኑ መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱ ናቸው። ይህ ብቻ አይደለም። በዚሁ በምዕራፍ 6 ቁጥር 10 ላይ እንደምናነበው ቅዱሳንን ያገለገሉ ከንብረታቸው ከጊዜያቸው ሳይሰስቱ የተጎዱትን ቅዱሳንን የረዱ ነበሩ። በምዕራፍ 10 ላይ ደግሞ እንደምናነበው ስለ ክርስቶስ ብዙ መከራ የተቀበሉ ዋጋ የከፈሉ ናቸው። እነዚህ ብርሃን የበራላቸው፣ እነዚህ ባላቸው ነገር ሁሉ ቅዱሳንን ያገለገሉ፣ እነዚህ ለጌታ ዋጋ የከፈሉ ክርስቲያኖች ትልቁን ፈተና አልፈው አሁን በትንንሽ ፈተናዎች ልባቸው እየዛለ ነው ያለው። ልብ አድርጉ። እነዚህ ክርስቲያኖች የመጀመሪያው ብርሃን የበራላቸው ናቸው። ብርሃን የበራላቸው ጸጋን የተካፈሉ ናቸው። ይሄ ብቻ አይደለም፣ ባላቸው ነገር ቅዱሳንን የረዱ ናቸው። ስለዚህ በጎ ስራ የበዛላቸው። ይሄ ብቻ አይደለም፣ በምዕራፍ 10 ላይ እንደምናነበው ስለ ክርስቶስ ዋጋ የከፈሉ ናቸው። ዮሐንስ መጥምቅ ቆራጥ አገልጋይ እንደነበረ ሁላችንም እናውቃለን። ዮሐንስ መጥምቅ ንጉስን ሳይቀር በሙሉ ድፍረት ይገስጽ እንደነበረ እናውቃለን። እኔ ላንስ እሱ ሊልቅ ይገባል ያለ ትልቅ ነብይ እንደሆነም እናውቃለን። ይሄ ለሞት የጨከነ ዮሐንስ እስር ቤት በገባ ጊዜ እምነቱ እየደከመ መጣ። ስለዚህ ከደቀ መዛሙርቱ ላከና አንተ ነህን የምትመጣው መሲህ ወይስ ሌላ እንጠብቃለን? ወገኖቼ፣ ሰው ክርስትናን ሰው መንፈሳዊ ጉዞውን ቀጥ አድርጎ የማይጓዝ ከሆነ ሲያቆም ካቆመበት አይደለም የሚጀምረው፣ ከኋላ ነው የሚጀምረው። አንዳንድ ጊዜ የሰበክነው እስኪጠፋን ድረስ ያመንነው እስኪጠፋን ድረስ በእምነታችን የምንደክምበት ጊዜ አለ። ጌታ ግን አልነቀፈውም። ዛሬም ዕውሮች ያሉ፣ ዛሬም አንካሳዎች ይዘላሉ፣ ዛሬም ሙታን ይነሳሉ። ይህንን ንገሩት አለ። አዎ ዛሬም ከእግዚአብሔር ቤት ብንኮበልል እንኳ ዛሬም አንካሶች ይዘላሉ፣ ዛሬም ዕውራን ያሉ፣ ዛሬም ሰዎች ወደ መዳን ይመጣሉ። የእግዚአብሔር ስራው በዘመናት ሁሉ አልተቋረጠም። እኛ ስንጎድል ይጎድልብናል እንጂ ስራው አይጎድልም። ስለዚህ ብርሃን በርቶ ቅዱሳንን ሁሉ ረድቶ ወይም በበጎ ስራ በዝቶ እንደገና ዋጋ ከፍሎም አንዳንድ ጊዜ መድከም ይኖራል። ትልቅ ዋጋ የከፈሉ ሰዎች በትንንሽ ነቀፋ፣ በትንንሽ ስድብ፣ በትንንሽ ትችት ወደ ኋላ ይላሉ። የዕብራውያን ክርስቲያኖች የገጠማቸው ይሄ ነው። እነዚህ የዕብራውያን ክርስቲያኖች ከወገኖቻቸው ከአይሁዳውያን የሚመጣባቸውን መገለል መቋቋም እያቃታቸው መጣ። ስለዚህም እኔ ደክሞኛል ከማለት በእውነት ክርስቶስ ከሙሴ ይበልጣል? ከመላእክትስ ይበልጣል? የመንፈሳዊ ዝለት አንዱ መለኪያ
ሰው ሲደክም ማነጻጸር ይጀምራል። ማነጻጸር ይጀምራል። ሰው ሲደክም ወደ ክስ ውስጥ መግባት ይጀምራል። ከእምነታቸው መድከም የተነሳ ክርስቶስን ማነጻጸር ጀመሩ። የማይነጻጸረውን ጌታ ማነጻጸር ጀመሩ። ስለዚህ ሐዋርያው ይሄንን የውድቀት መንገዳቸውን ሳይጨርሱት መልእክቱን ጻፈላቸው። የመልእክቱ ዓላማ ምንድን ነው? የመልእክቱ ዓላማ አንደኛ የክርስቶስን ታላቅነት መግለጥ ነው። የክርስቶስን ታላቅነት መግለጥ ነው የመጀመሪያው። የክርስቶስ ታላቅነት በዚህ ዓለም ላይ ካሉ ከነገስታት ሊቃውንት ነን ከሚሉ ጋር አይደለም። በሰማይ ስፍራ ካላቸው ከቅዱሳንም ከመላእክትም በላይ እሱ ታላቅ ነው። እነዚህ የዕብራውያን ክርስቲያኖች ይህንን ጌታ ያነጻጸሩት ከመላእክትና ከቅዱሳን ከቀደሙት ጋራ ነው። ዛሬ ደግሞ ሰዎች ከፍልስፍናቸው ጋራ፣ ዛሬ ደግሞ ሰዎች በኃጢአት ከጨቀዩ ዓለማውያን ዝነኞች ጋራ ጌታን ያነጻጽሩታል። እሱ ግን የቅዱሶች ቅዱስ ነው። ታላቅ ነው። ታላቅነቱ እኩያ የለው። ታላቅነቱን ቁመት የሚለካካው የለም። የመጨረሻው ዳርቻ፣ የመጨረሻው ጉልላት፣ የውበት ሁሉ መደምደሚያ እሱ ነው። ከሱ በላይ ያለው እሱ ብቻ ነው። ስለዚህ የክርስቶስን ታላቅነት በመግለጥ የጥፋት መንገዳቸውን እንዳይፈጽሙት ያሳስባቸዋል። ሁለተኛ የክርስቶስን የሞቱን ምስጢር በመግለጥ ነው። ዛሬ የምትገፉት፣ ዛሬ እንደ ቀላል የምታዩት ክርስቶስ፣ ዛሬ ጀርባችሁን ለመስጠት የምትሰናዱለት ክርስቶስ የሞተላችሁ ወዳጃችሁ ነው። የደሙ ሙሽራችሁ ነው። ፍቅሩን በደሙ የጻፈላችሁ ዘላቂ ወዳጃችሁ ነው እያላችሁ ነው ያለው። በእርግጥም እንደ ክርስቶስ የወደደን እንደ ክርስቶስም የሚወደን የለም። እንኳን ባለፈው ዘመናችን በሚመጣውም ዘመናችን እንደርሱ የሚወደን አናገኝም። ሶስተኛ መልእክቱን የጻፈው ለማስጠንቀቅ ነው። ለማስጠንቀቅ ማስጠንቀቂያ ማስፈራሪያ አይደለም። ከገደሉ በፊት ያለ የትራፊክ ምልክት ማስፈራሪያ አይደለም፣ ማስጠንቀቂያ ነው። ሰዎች ወደ ውድቀት እንዳይደርሱ፣ ሰዎች ወደ ጥፋት እንዳይደርሱ፣ ሰዎች ከውድቀታቸው እንዳይማሩ ማስጠንቀቂያ እግዚአብሔር ይልካል። ስለዚህ የዕብራውያን መልእክት የመልእክቱ ዓላማ ማስጠንቀቂያ ነው። ለምን ቢባል በብሉይ ኪዳን ዘመን ለነበሩት ህዝቦች ተስፋቸው ክርስቶስ ነበረ። አሁን ክርስቶስ መጣ። እግዚአብሔር ሌላ መፍትሄ የለውም። ስለዚህ የመጨረሻውን መፍትሄ ቢገፉ ሌላ መዳን አይሰናዳ። በአገራችን አነጋገር አንድ አይን ያለው በአፈር አይጫወትም ነው። ስለዚህ ክርስቶስ አንድ አይናችሁ ነው። አትቀልዱ። እንደ ቀላል እንዳትመለከቱት። በዙሪያችሁ ካለው ከዲያብሎስ ፉጨት ጋራ የክርስቶስን ክብር እንዳታነጻጽሩት እያለን ያለው የመልእክቱ ዓላማ ይሄ ነው። የክርስቶስን ታላቅነት መግለጥ፣ የሞቱን ምስጢር መግለጥ፣ እንደገና ደግሞ ማስጠንቀቅ። መልእክቱ መቼ ነው የተጻፈው? የዕብራውያን መልእክት በ62 ዓመተ ምህረት ገደማ እንደተጻፈ ይገመታል። ይኸውም የጳውሎስ የሰማዕትነት ዘመኑ 67 ዓመተ ምህረት ነው።
ስለዚህ ጳውሎስ መልእክቱን ከሰማዕትነት ዘመኑ በፊት እንደጻፈው እርግጥ ነው። ይሄ ብቻ አይደለም። በዕብራውያን 9 ላይ ስታነቡ በዘሩባቤል መቅደስ ውስጥ ይከናወን ስለነበረው የብሉይ ኪዳን ሥርዓት ይዘረዝራል። ይህች መቅደስ የፈረሰችው በ70 ዓመተ ምህረት ነው። ስለዚህ ከ70 ዓመተ ምህረት በፊት አሁንም መልእክቱ እንደተጻፈ ምዕራፍ 9 ያስረዳናል። ይሄ ብቻ አይደለም። ምዕራፍ 10 ቁጥር 25 ላይ በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። ቀኑ ሲቀርብ የተባለው የ70 ዓመተ ምህረት የኢየሩሳሌምና የመቅደሱ ጥፋት ነው። ስለዚህ የዕብራውያን መልእክት ከ70 ዓመተ ምህረት በፊት እንደተጻፈ ራሱ ክፍሉ ያሳየናል። የጳውሎስ የሰማዕትነት ዘመኑ ደግሞ 67 ዓመተ ምህረት ኮን አሁንም ከ67 ዓመተ ምህረት በፊት መልእክቱ እንደተጻፈ ያስረዳናል። ስለዚህ የዕብራውያን መልእክት በ62 ዓመተ ምህረት ገደማ እንደተጻፈ ይገመታል። የዕብራውያን መልእክት ከሌሎች የመጽሐፍ ቅዱስ ክፍሎች ጋር ያለው ተመሳሳይነት ምንድነው? የዕብራውያን መልእክት ከ3 የመጽሐፍ ቅዱስ ክፍሎች ጋር ተመሳሳይነት አለው። የመጀመሪያው ከዘሌዋውያን መጽሐፍ ጋር ተመሳሳይነት አለው። ኦሪት ዘሌዋውያን ከዘጸአት ቀጥሎ ያለ መጽሐፍ ነው። ዘጸአት ከዓለም መውጣት ከግብጽ መውጣት ነው። ከግብጽ ለወጡ ሰዎች ደግሞ የኑሮ መመሪያ ዘሌዋውያን ላይ አለ። እሱ ምንድነው? ቅድስና ነው፣ ወይም በቅድስና ጸንቶ መኖር ነው። ሐዋርያው የዕብራውያንን መልእክት የሚጽፈው ከዓለም እንዲወጡ ወይም እንዲድኑ አይደለም፣ በመዳናቸው እንዲጸኑ ነው። ስለዚህ ዘሌዋውያንና ዕብራውያን ተመሳሳይነት አለው። በዘሌዋውያን ላይ ያለው የአምልኮ ስርዓት የመስዋዕት አይነት በዕብራውያን ላይ ፍጻሜ ያገኛል። ዘሌዋውያን ላይ ምሳሌውን እናገኛለን፣ ዕብራውያን ላይ ደግሞ እውነቱን እናገኛለን። ስለዚህ ከዘሌዋውያን ጋራ መልእክቱ ምንድነው? ተመሳሳይ ነው። የዕብራውያን መልእክት አሁንም የሚመሳሰለው ከሮሜ መልእክት ጋር ነው። ከሮሜ መልእክት ጋር የሚመሳሰለው በወጥነቱ ነው። የሮሜ መልእክት አጠቃላይ የጽድቅ ሐሳብ ነው። ጽድቅ ያስፈለገበት ምክንያት፣ ጽድቅ የተገኘበት ምስጢር፣ ጽድቁ ወደኛ የሚመጣበት መንገድ፣ ጽድቁ በእኛ ላይ የሚገለጥበት እያለን የሚቀጥለው የሮሜ መልእክት የጽድቅ ሙሉ ሐሳብ ወይም የጽድቅ መግለጫ ነው። የዕብራውያን መልእክትም የክርስቶስ የታላቅነቱ መግለጫ ነው። ወጥ ነው ሐሳቡ። የዕብራውያን መልእክት አሁንም ከገላትያ መልእክት ጋር በማስጠንቀቂያነቱ ይመሳሰላል። የገላትያ ክርስቲያኖች ከአሕዛብነት ወደ ክርስትና ነው የመጡት። ነገር ግን የአይሁዳውያን ተጽዕኖ ከባድ ስለነበረ ከክርስቶስ ወደ ሙሴ ለመሄድ ልባቸው እየከጀለ ነበረ። ባመኑት እንዲጸኑ የገላትያን መልእክት ላከላቸው። እነኚህ የዕብራውያን ሰዎች ደግሞ ከክርስቶስ ወደ ሙሴ ለመሄድ እየዳዱ ነው፣ ወደ ቀደመው አስተሳሰባቸው። ስለዚህ ባመኑበት እንዲጸኑ እያስጠነቀቃቸው ነው። ግልጽ ነው ሐሳቡ። ጥሩ። ይህንን ካየን አስፈላጊነቱ ምንድነው? የዕብራውያን መልእክት አስፈላጊነቱ ምንድነው? ክርስትናችንን
ክርስትናችንን በነፋስ ፊት ላይ እንደለኮስነው ሻማ ነው። በነፋስ ፊት የተለኮሰ ሻማ ብዙ ግፊት አለበት፣ ብዙ ንውጽውጽታ አለበት። ስለዚህ በታላቅ ጥንቃቄ ሊያዝ ይገባዋል። ዓለሙ ክርስትናችንን ባይቀበለው ገለል ግን አይለውም፣ ችላ አይለውም፣ ይቃወመዋል። የሌሎችን አመለካከት ብናከብርም የኛን ግን አያከብሩልንም። ወደ እነርሱ ግዛት እንዳንገባ በሕግም በህሊናም ይከለክሉናል። ወደኛ ግዛት ገብተው ለመንቀፍ ግን እኛን ካለንበት ለማፈናቀል ግን ሕግም ህሊናም አይይዛቸው። የትኛውም የነጻነት ዘመን በክርስቶስ መነቀፍን አያስቀርም። የትኛውም የነጻነት ዘመን ስለ ክርስቶስ መሰደድን አያስቀርም። ስለዚህ ዛሬም በክርስቶስ በማመናችን ምክንያት ልዩ ልዩ መከራ፣ ነቀፋና ስደት ይደርስብናል። ጌታ እኛን ለማዳን መከራ ተቀብሏል። እኛ በመዳናችን ለመጽናት መከራ ልንቀበል ይገባናል። ክርስትናውን እጅግ ደስ የሚያሰኘው ነገር ውጤቱ የታወቀ ጦርነት መሆኑ ነው። ዘላለምን ጨብጠን ነው ከወቅቱ ጋር የምንታገለው። ይህ ብቻ አይደለም። በየዘመናቱ ክርስቲያኖች ወደ ኋላ የመመለስ ፈተና ይገጥማቸዋል። ወደ ኋላ የሚመለሱበት ምክንያቱ ውጫዊ ተጽዕኖ ብቻ አይደለም፣ ውስጣዊ ስሜታዊነትም ነው። ወደ ኋላ መመለስ በአንድ ጊዜ የሚከናወን ነገር አይደለም። ትንሹን ስህተት እንድንለምደው እያደረገ ሰይጣን በመጨረሻ እንድንክድ ያደርገናል። አንድ ሰው መሞቱ የሚጀምረው ከእግሩ መቀዝቀዝ ነው እንደሚባለው የመንፈሳዊ ምውትነት መነሻው ከእግዚአብሔር ቤት እግራችን እየቀዘቀዘ ሲመጣ ነው። ከእግዚአብሔር ቤት ቀረው ማለት ከእግዚአብሔር ተለየው ማለት አይደለም እንድንል ነው የሚያደርገን። ከመንፈሳዊ ህብረት ከሙቀቱ እንድንለይ ያደርገናል። ብቻውን የተገለለ ክርስቲያን ለሰይጣን ኢላማ የተመቻቸ ነው። ፖሊስ የሚያባርረውን ሌባ ወይም የሚፈልገውን ሰው ብቻውን ከሆነ ሊተኩስበት ይችላል። ሰው መካከል ከገባ ግን ሊተኩስበት አይችልም። ምንም ቢደክም ክርስቲያን በህብረት መካከል ካለ የመበርታት እድል አለው። ብቻውን ካለ ግን የመመታትና የመውደቅ እድል አለው። ስለዚህ በዛሬም ዘመን በክርስቶስ አምነን ለመጽናት የዕብራውያን መልእክት እጅግ አስፈላጊ ነው። እግዚአብሔር ይመስገን። ጥሩ ይሄ ከሆነ የመልእክቱ አከፋፈል ምንድነው? እንዴት ነው? የዕብራውያን መልእክት 13 ምዕራፎች አሉት። የዕብራውያን መልእክት 13 ምዕራፎች አሉት። የመልእክቱን አሁን ክፍልፋይ ነው የምናየው። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 መግቢያ ነው። ምዕራፍ 1 ከቁጥር 5 እስከ ምዕራፍ 2 ቁጥር 8 ድረስ የክርስቶስን መለኮታዊነት የሚገልጥ ነው። ከምዕራፍ 3 እስከ ምዕራፍ 5 ቁጥር 10 ድረስ ታማኝነቱን ይገልጣል።
ከምዕራፍ 5 ቁጥር 11 እስከ ምዕራፍ 10 ቁጥር 39 የክርስቶስን ክህነት ይናገራል። ከምዕራፍ 5 ቁጥር 11 እስከ ምዕራፍ 10 ቁጥር 39 የክርስቶስን ክህነት ይናገራል። ከምዕራፍ 11 እስከ ምዕራፍ 12 ቁጥር 13 ድረስ በእምነት ስለ መጽናት ይናገራል። ከምዕራፍ 11 እስከ ምዕራፍ 12 ቁጥር 13 ድረስ በእምነት ስለ መጽናት ይናገራል። ከምዕራፍ 12 ቁጥር 14 እስከ ምዕራፍ 13 ድረስ መደምደሚያውን እናገኛለን። እነዚህ የዕብራውያን ክርስቲያኖች ወደ ኋላ ያሉ ነበሩ፣ እንደገና ደግሞ የተጠራጠሩ ነበሩ። ሁለት አይነት ጠባይ ነው የሚታይባቸው። ፍጹም ወደ ኋላ ያሉ አሉ፣ እንደገና ደግሞ የተጠራጠሩ በልባቸው የኮበለሉ አሉ። መልእክቱ ሁለቱንም ወገኖች አድራሻ ያደረገ ነው። ወደ ኋላ በማለታቸው የተሰማቸው ነገር አለ። ከሞት በኋላ ሕይወት ይኖራል የሚል ስሜት በውስጣቸው አድሯል። ስለዚህም ከሞት በኋላ ያለውን ንጉሥ ክርስቶስን በምዕራፍ 1 ላይ ገልጥላቸዋል። መዳንም ካለ በእኛ ጥረት ነው ልንፈጽመው የሚገባው የሚል ሐሳብ በውስጣቸው ስላደረ አዎ የክርስቶስ መከራ ለመዳናችሁ ነው፣ የእናንተ መከራ ግን ለክብር ነው ይላቸዋል። የመልእክቱ ሐሳብ ይህ ብቻ አይደለም። ማንን ነው አብነት የምናደርገው? የክርስትናችንን ግብ ለመምታት የመጨረሻውን ገመድ ለመንካት ማንን ነው አርአያ የምናደርገው? ምዕራፍ 3 ቁጥር 1 ላይ የሃይማኖታችሁን ሐዋርያና ሊቀ ካህናት የሆነውን ኢየሱስ ክርስቶስን ተመልከቱ ይላቸዋል። አይደለም፣ ብዙ ነገሮችን አበላሽተናል። ስለዚህ እንዴት ክርስትናውን መጀመር እንችላለን የሚል ሐሳብ ውስጣቸው ስላደረ፣ ማን ያስታርቀናል የሚል ሐሳብ ውስጣቸው ስላደረ በምዕራፍ 4 ቁጥር 13-14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላቸዋል። ይሄ ወደ ኋላ በማለት ውስጥ የሚሰሙ ስሜቶችና ለስሜቶቹ ደግሞ ሐዋርያው መልስ እየሰጠን ያለው። በእርግጥ የክርስትናውን ጉዞ ማን ዘለቀው የሚልም ሐሳብ ውስጣቸው አለ። ስለዚህ በምዕራፍ 11 ላይ ከአቤል ጀምሮ እልፍ ምስክር ነው ያለን። አቤልን ያነሳል፣ ኖህን ያነሳል፣ አብርሃምን ያነሳል። እነዚህ ሁሉ ምስክሮች ናቸው። እናንተ የክርስትናውን ጉዞ የምታሟሹ አይደላችሁ፣ የምትቀጥሉ ናችሁ እያለ መንፈሳዊ አርበኞችን ይዘረዝራል። ይሄ ብቻ አይደለም። ወደፊት ካልሄድን የምንጓዘው ወደ ኋላ ነው። ስለዚህ ክርስትናውን በድል ለመወጣት ያለው መፍትሄ አንድ ብቻ ነው፣ ወደፊት ማለት ነው። በቅድስና መብዛት ነው፣ በምስክርነት መብዛት ነው፣ በፍቅር መብዛት ነው። ምክንያቱም ግብፅን የምንርቀው ወደ ከነዓን በገሰገስን ቁጥር ነው። ግብፅን የምንርቀው ወደ ከነዓን በገሰገስን ቁጥር ነው። እስከዚህ ያለው የትምህርቱ መግቢያ ነው። አሁን በቀጥታ የምንገባው ወደ ምዕራፍ 1 ነው። ዕብራውያን መልእክት ምዕራፍ 1 ነው የምናየው።
ዕብራውያን ምዕራፍ 1 14 ቁጥሮች አሉት። 14 ቁጥሮች አሉት። ከቁጥር 1 እስከ ቁጥር 3 ኢየሱስ ክርስቶስ ከነቢያት እንደሚበልጥ ይናገራል። ኢየሱስ ክርስቶስ ከነቢያት እንደሚበልጥ ይናገራል። ከቁጥር 4 እስከ ቁጥር 14 ደግሞ ኢየሱስ ክርስቶስ ከመላእክት ይበልጣል። እነዚህ በእምነታቸው መድከም የገጠማቸው የዕብራውያን ክርስቲያኖች የእግዚአብሔር ቃል ከመጣላቸው ከነቢያት ኢየሱስ ክርስቶስ ይበልጥ ይሆንን የሚል ሐሳብ ገብቷቸው ነበር። የእግዚአብሔር ቃል ከመጣላቸው ከነቢያት ይበልጥ ይሆንን የሚል ሐሳብ ገብቷቸዋል። ስለዚህ ሐዋርያው ለዚህ ነገር መልስ ይሰጣል። ለዚህ ነገር መልስ የሚሰጥበት መንገድ ደግሞ እጅግ የረቀቀ መንገድ ነው። ሁለተኛ አሁንም ክርስቶስን ከመላእክት ጋር አነጻጽረውታል። በእውነት ክርስቶስ ከመላእክት ይበልጣልን? ለምንድን ነው መላእክትን ከክርስቶስ ጋር ማነጻጸር ያስፈልጋቸው? ለምንድን ነው? ዕብራውያን ብሉይ ኪዳን የተሰጠው በመላእክት መካከለኛነት ነው ብለው ያምናሉ። ስለዚህ አዲሱ ኪዳን ከተሰጠበት ከክርስቶስ መካከለኛነትና ብሉይ ኪዳን ከተሰጠበት ከመላእክት መካከለኛነት የማንኛቸው ይበልጣል የሚል ሐሳብ ገብቷቸዋል። ሐዋርያው ለዚህም መልስ ይሰጣል። ለካ በሕይወቱ ውስጥ ትልቁ ፈተና ክርስቶስ ሲያንስብን ነው። ለካ በሕይወቱ ውስጥ ትልቁ ፈተና ክርስቶስን ካለውና ከሚመጣው ነገራችን ጋር ማነጻጸር ስንጀምር ነው። ይሄ ምግባር ፈተና አይደለም ወገኖቼ፣ የእምነት ፈተና ነው። ወገኖቼ ክርስቶስ እንደሚበልጥ ካወቅን የሚበልጠውን የያዘ በሚያንሰው አያዝንም። የሚበልጠውን ክብር የተካፈለ የሰው ክብር ቀረብኝ ብሎ አይከፋም። መንግስተ ሰማያትን ያገኘ ምድርን ከሰርኩ ብሎ አያኮርፍም። በልባችን ላይ ሁሉ ጊዜ ክርስቶስ በታላቅነቱ መቀመጥ አለበት። የዚያን ጊዜ ነው ዓለም የምታንሰው። የዚያን ጊዜ ነው ስጋ የሚያንሰው። የዚያን ጊዜ ነው የሰዎች ተግዳሮት የሚያንሰው። ክርስቶስ ከደስታችን በላይ ነው። ከመከራችን በላይ ነው። ከክብራችን በላይ ነው። ከነቀፋችን በላይ ነው። ከእሴቶቻችን በላይ ነው። እርሱ ትልልቆቻችንን ይመዝናል እንጂ ትልልቆቻችን እሱን አይመዝኑትም። እሱ የኛን ዝነኞች ይገመግማል እንጂ የኛ ዝነኞች እሱን አይገመግሙትም። ዘመን ከወለደው ፍልስፍና በላይ ነው። ጠቢባን ከደረሱበት ዕውቀት በላይ ነው። ባለጠጎች ካከማቹት ጥሪት በላይ ነው። ኖረን ካተረፍነው ማህበራዊ ከበሬታ በላይ ነው። አሉኝ የምንላቸው ነገሮች ሁሉ ያሉን አይደሉም። ሲሄዱ በሕግ መከራከር አንችልም። ያለን ግን እሱ ነው። ያለን የማይሄደው እሱ ነው። ስለዚህ ክርስቶስ ትልቅ ነው። እሱ ትልቅ መሆኑ ካልገባን መጽናናት አንችልም። መደሰት በሚገባን መጠን መደሰት አንችልም። እርሱ ትልቅ ነው። ትልቅ ነው። የከበሩ ማዕድናት የማይገልጡት ትልቅ ነው። የሀብት መዝገቦች የማይገልጡት ትልቅ ነው። ሐዋርያው ይህንን ነው እያተተ ያለው። ክፍሉን እናነበው። መጽሐፍ ቅዱሶቻችሁን ገልጣችሁ አብረን መከታተል እንችላለን። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ከጥንት ጀምሮ እግዚአብሔር
በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እግዚአብሔር ይመስገን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በዚህ ክፍል ላይ መጀመሪያ የምናገኘው የእግዚአብሔርን ባህሪ ነው። የእግዚአብሔርን ባህሪ ነው። የእግዚአብሔር ባህሪ ምንድነው? መናገር ነው። እግዚአብሔር ይናገራል። እግዚአብሔር ከሚጠራበት ስም አንዱ ቃል የሚል ነው። የሚናገር አምላክ ነው። ሐሳቡንና ፈቃዱን የሚገልጥ አምላክ ነው። እግዚአብሔር ይናገራል። እግዚአብሔር የሚናገረው ማንንም ሳይንቅ ነው። እግዚአብሔር ለሁላችን ቃል አለው። እየተቀያየምን ስንመጣ ቃላችን እያለቀ ነው የሚመጣው። ሰላምታውም ጭምር እየተከረከመ ነው የሚመጣው። እንደውም ስንጣላ የሚጨምረው ስማችን ነው። ጎርደን የምንጠራውን በሙሉ እንጠራዋለን። እግዚአብሔር ለኛ ቃል ካላለቀበት በጣም ይወደናል ማለት ነው። በጣም ያፈቅረናል ማለት ነው። ስለዚህ ቃሉ ለኛ ያለው የፍቅሩ ማስረጃ ነው። እግዚአብሔር ይናገራል። እግዚአብሔር የሚናገረን ወገኖች ሰማይን ያለ ምሰሶ ባቆመበት በዛው ቃሉ ነው። ስለዚህ እግዚአብሔር ቃል የኛን ቤት ለማቆም በቂ ነው። እግዚአብሔር የሚናገረን የኤርትራን ባህር ለሁለት በከፈለበት ቃሉ ነው። ስለዚህ መከራችንን ለመክፈል እግዚአብሔር ዛሬም በቂ ነው። እግዚአብሔር የሚናገረን ኢያሪኮን በናደበት ቃሉ ነው። ስለዚህ ዛሬም ተግዳሮታችንን አንስቶ ርስታችንን ለማውረስ እግዚአብሔር በቂ ነው። እግዚአብሔር ይናገራል። መናገር ባህሪው ስለሆነ ነው የሚናገረው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ፣ ስለዚህ እግዚአብሔር ያልተናገረበት ዘመን የለም። ሰዎች ግን ያልሰሙበት ዘመን አለ። እግዚአብሔር የሚናገረው በተለያየ መንገድ ነው። እግዚአብሔር የሚናገረው በተለያየ መንገድ ነው። በአንድ አይነት መንገድ አይደለም እግዚአብሔር የሚናገረው፣ በተለያየ መንገድ ነው እግዚአብሔር የሚናገረው። ክፍሉ ግን እንደሚነግረን የእግዚአብሔር የመናገሪያው መንገድ በየጊዜው እያደገ መጥቷል። ምክንያቱም የእድገቱ ፍጻሜ በዚህ ዘመን መጨረሻ በልጁ ለኛ ተናገረን ስለሚል፣ ስለዚህ የሚናገርበት መንገዱ ወይም አስተርእዮ እያደገ ነው የመጣው። እግዚአብሔር በተለያየ አይነት በብዙ ጎዳና ተናግሯል። በምን ቢያንስ 10ን እንኳን ብንጠቅስ እግዚአብሔር በህልም ተናግሯል። እግዚአብሔር በራእይ ተናግሯል። እግዚአብሔር በመስዋዕት ተናግሯል። እግዚአብሔር በሕግ ተናግሯል። እግዚአብሔር በነቢያት ተናግሯል። እግዚአብሔር በመጻሕፍት ተናግሯል። እግዚአብሔር በኡሪምና በቱሚም ተናግሯል። ዕጣዎች ናቸው።
የእግዚአብሔርን ፈቃድ ለማወቅ የሚጣሉ ዕጣዎች ናቸው ኡሪምና ቱሚም። በዚህም እግዚአብሔር ተናግሯል። እግዚአብሔር በልብ ተናግሯል ያለ ድምፅ። እግዚአብሔር በእንስሳ ተናግሯል በበለዓም አህያ። ይሄ ብቻ አይደለም፣ እግዚአብሔር በዋዘኞችም ተናግሯል። በማትገምቷቸው እንደ እብድ በሚመስሉ እግዚአብሔር ይናገራል። እግዚአብሔር በብዙ አይነትና በብዙ ጎዳና ተናግሯል። እግዚአብሔር ካልተናገረ ምሪት የለም። እግዚአብሔር ካልተናገረን ኃይል አለ፣ እግር አለ፣ ግን ለመራመድ ብርሃን የለም። ኃይል የሚጠቅመው እግር የሚጠቅመው ብርሃን ባለበት ነው። እግዚአብሔር ሲናገር ምሪት ይገኛል። ወዴት እንደምንሄድ እናውቃለን። እግዚአብሔር ያልተናገረበት ዘመን ለብሉይ ኪዳን አማኞች የጭንቅ ዘመን ነው። እውነት ነው። ወዳጃችሁ ጸጥ ሲላችሁ ከዚህ በላይ ምንም ያስጨንቃል? ሁሉ ጊዜ የሚናገራችሁ ጸጥ ሲል ከዚህ በላይ ምንም ያስጨንቅ ነገር አለ? በአንደኛ ሳሙኤል በምዕራፍ 3 ቁጥር 1 ላይ በዚያም ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበረ ይላል። በአሞጽ 8:11 ላይም የቃል ረሃብ በምድር ላይ እንደሚመጣ ይናገራል። የሚያዝል ጎበዝን የሚያዝል እግዚአብሔር ካልተናገረ የጎበዙ ጉብዝና አያበረታውም ማለት ነው። ቆነጃጅትን ሁሉ የሚያጠወልግ እግዚአብሔር ካልተናገረ የቆንጆነት ትምክህት ልብን አይሞላም። ስለዚህ እግዚአብሔር የማይናገርበት ዘመን የቅጣት ዘመን ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ከጥንት ጀምሮ ጥንት የሚለው ቃል ዘመናትን ነው የሚያሳየው። አይነት የሚለው ደግሞ የመጣበትን መንገድ ነው። በህልም ሊሆን ይችላል፣ በራእይ ሊሆን ይችላል፣ በሜዳ ሊሆን ይችላል፣ በተራራ ሊሆን ይችላል። ቃሉ የመጣበት መንገድ። ጎዳና የሚለው ደግሞ እንደሚገባቸው እነሱን ያነጋገረበት ነው። እንደሚገባቸው ይልና ለአባቶቻችን በነቢያት ተናግሮ በዋናነትና በቋሚነት በተደራጀ መልክ ግን የተናገረው እግዚአብሔር በማን ነው? በነቢያት ነው። በአገልጋዮቹ በቃሉ ምስክሮች ነው። ስለዚህ በብሉይ ኪዳን ላይ የብሉይ ኪዳን መጻሕፍትን ከጻፉት ጀምሮ ከ45 በላይ የሚጠጉ የቃል አስተላላፊዎች ነበሩ። እግዚአብሔር በእነሱ ለማን ተናገረ? ለአባቶቻችን ተናገረ። ዛሬም እግዚአብሔር በህልም ይናገራል፣ በራእይ ይናገራል። የእግዚአብሔር የተደራጀው የመናገሪያው መንገዱ ግን በአገልጋዮቹ በኩል ነው። በአገልጋዮቹ በኩል ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ምን ማለት ነው? በመጨረሻ በማን የተናገረን? በክርስቶስ ነው የተናገረን። በክርስቶስ ነው የተናገረን። በክርስቶስም የተናገረን ዋነኛውን መልእክት ነው። መሪዎች ሁሉ በሀገራችን ሲሰበሰቡ እነሱ ከመምጣታቸው በፊት የውጭ ጉዳይ ሚኒስትሮቻቸው ቀድመው ይመክራሉ፣ ቀድመው ይነጋገራሉ፣ ቀድመው ግንኙነት ያደርጋሉ። የመጨረሻውን ግን ለማጽናት መሪዎቹ ይመጣሉ። በነቢያቱ ሲናገር ሲያሰናዳ የነበረው እግዚአብሔር፣ ሲያረጋጋ የነበረው እግዚአብሔር መልስ የሰጠው የመጨረሻውን ለእኛ ያለውን የመዳን ፊርማ ያኖረው
በልጁ በክርስቶስ ነው። ስለዚህ ክርስቶስ የአስተርእዮ ፍጻሜ ነው፣ የመገለጥ ፍጻሜ ነው። የመገለጥ ፍጻሜ ነው። እሱ የመገለጥ ፍጻሜ በመሆኑ ዛሬ ስለኛና ስለ ጓዳችን የሚያውቁ ሰዎችን ፍለጋ መንከራተት አያስፈልገንም። ስለኛ የሚያውቀውን አያስፈልገንም። ያወቀን ጌታ መጥቷል። ስለናንተ ታውቁት የለ እንዴ? ድጋሚ ቢነገራችሁ ምን ጥቅም አለው? የልባችሁን ከሚነገራችሁ ጌታ የልቡን ቢነግራችሁ ይሻላል። ሰውን በየጠንቋይ ቤት የሚያልከሰክሰው ነገር የሚያውቀውን የልቡን ለመስማት ነው። ጌታ የልባችንን ሊነግረን አልመጣም፣ የልቡን ሊነግረን የመጣው መፍትሄ ይዞ ነው የመጣው። ወገኖቼ የልባችንን እንዲነግሩን አንዳንድ ጊዜ አገልጋዮቹን ስንጎተጉት ወዳልተሰጣቸው ነገር ይገባሉ። ሙሴን ያሳተ ህዝብ ነው። ዛሬም አገልጋዮቹን የሚያስት በአብዛኛው ህዝቡ ነው። እንደ ህዝቡ ፍላጎት ለመሆን ሲሉ ከእግዚአብሔር ፈቃድ ይወጣሉ። የመጨረሻው መገለጥ እሱ ነው። ዛሬ ነብይ አያሻንም። የሚያሻን ነብይ በክርስቶስ አምነን እንድንጸና የሚመክረን ነው። ዛሬ መገለጥ አይደለም የሚያስፈልገው፣ መጽናት ነው የሚያስፈልገው። ዛሬ የሚያስፈልገው ለክርስቶስ መምጣት መሰናዳት ነው። በልጁ በዚህ ዘመን መጨረሻ ተናገረን። እርሱ ከነቢያት ልዩ የሚያደርገው ምንድን ነው? ነቢያት ሁሉ የሰራዊት ጌታ እግዚአብሔር እንዲህ ይላል አሉ። እርሱ ግን እኔ ግን እላችኋለሁ አለ። በስልጣን ቃል ነው የተናገረው። እሱ ነቢያት ሁሉ የእግዚአብሔርን መልእክት ይዘው መጡ። ክርስቶስ ግን ራሱ መልእክቱ ነበር። ነቢያት ሁሉ ክርስቶስ ይመጣል አሉ። እርሱ ግን የመጨረሻው ነኝ አለ። ልብ አድርጉ። እግዚአብሔር አብ ዓለሙን እንደገና የገዛው ዓለሙን በፈጠረበት ልጁ ነው። በአካላዊ ቃሉ ተፈጠርን፣ በአካላዊ ቃሉ ዳንን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነቢያት እንደሚበልጥ ሐዋርያው 7 ነጥቦችን የሚያቀርበው 7 ነጥቦችን የሚያቀርበው የመጀመሪያው ስላንብብላችሁ ክፍሉን መጀመሪያ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። የክርስቶስን የክብሩን ብልጫ ለማሳየት 7 ነገሮችን ነው የሚገልጠው። የመጀመሪያ ሁሉን ወራሽ ማቴዎስ 21ን ስታነቡ ወራሹ መጥቷል የሚል ቃል እናነባለን። ክርስቶስ ወራሽ ነው። በኤፌሶን 1 ቁጥር 11 ላይ ስታነቡ የእግዚአብሔር ዕቅድና ዓላማው በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ምን ማለት ነው ወገኖቼ? በክርስቶስ ጌትነት ስር ለማስገዛት ነው። በሰማይና በምድር ያለውን በክርስቶስ ጌትነት ስር ለማስገዛት ነው የእግዚአብሔር ዕቅድ። ስለዚህ በሰማይና በምድር ያለው አባ ጠቅሉ ክርስቶስ ነው። ሁሉን ወራሽ ነው እሱ። ሁሉን ስለኛ አጥቷል። ሁሉን የምታገኙበት ምስጢሩ ሁሉን መተው ነው። ስለኛ ስሙን አጣ። ከስም በላይ የሆነ ስም ያዘ። ስለኛ ምንም እንደሌለው ራቁትን ሆነ። ክብርና ምስጋና ሁሉ የሱ ሆነ። ዛሬ እግዚአብሔር አብን እንኳን የምናመሰግነው በልጁ በኢየሱስ ክርስቶስ ነው።
ወደ ሥላሴ መንግስት የሚገባው አምልኮ ሁሉ በአሐዱ ወልድከ በአንድ ልጅ በፍቁር ወልድከ በምትወደው ልጅ ነው። ሁሉን ወራሽ ነው። የሞተው ለኛ ነው። ደሙን ያፈሰሰው ለኛ ነው። ከመስዋዕትነቱ በኋላ ግን በሰማይ ያለው የመላእክት የዝማሬያቸው አዝማቹ ጭምር ተቀይሯል ለታረደው በግ። የታረደው በግ ለኛ የሚያመሰግኑት እነሱ። መታረዱ በሰማይና በምድር የምስጋና ርዕስ ነው። ለምን? ሁሉን ወራሽ ነው። ሁሉን ወራሽ ነው። ዛሬ ቢያምኑትም ባያምኑትም እንኳ ከልብም ይሁን ከአፍ ክርስቶስ በእያንዳንዱ የዓለም ክፍል የቀኑ ርዕስ ነው። ሁሉን ወራሽ ነው። ጠቅላይ ጌታ ነው። እግዚአብሔር ይመስገን። ሁሉን ወራሽ ነው። ዛሬ የዓለም መንግስታትን ስንመለከት በእግዚአብሔር ዓይን የመንደር አስተዳዳሪዎች ናቸው፣ የአጥቢያ ዳኞች ናቸው። ዋነኛው ዳኛ እስኪመጣ ንጉሠ ነገሥት ክርስቶስ ሲመጣ ግን እስከዚህ ነበር የኛ ድርሻ ብለው ዘውዳቸውን ያስረክቡታል። እሱ በሰማይና በምድር አንድ ጌታ አንድ ንጉሥ ሆኖ ለዘላለም ይቀጥላል። ሁሉን ወራሽ ነው። ይህንን ጌትነት እንዴት ድካም ካለው ሰው ጋር እናነጻጽረዋለን? ይህንን የማያልፍ ማንነት እንዴት ከኃላፊ ማንነት ጋር እናነጻጽረዋለን? ሁሉን ወራሽ ነው ይላል። ሁለተኛ ዓለማትን የፈጠረ የዓለማት ፈጣሪ የዓለማት ፈጣሪ ይህንን የምናየውን ውብ ተፈጥሮ ካለመኖር ወደ መኖር በቃል ስልጣን ያመጣው ክርስቶስ ኢየሱስ ነው። የዓለማት ፈጣሪ ነው። የዓለማት ባለቤት ነው። ይህ ዓለም የኛ ቤት አይደለም። በውክልና የምናስተዳድረው ቤት ነው። ባለቤቱ ክርስቶስ ነው። ሶስተኛ የክብሩ ነጸብራቅ የክብሩ ነጸብራቅ የፀሐይን መኖር ያረጋገጥ ነው። አካሏን ፈልገን አግኝተን አይደለም፣ ደጃፋችን በመጣው ነጸብራቅ ነው። እግዚአብሔር አብን ያየነው በክርስቶስ ነው። እደጃፋችን ድረስ በመጣው ጌታ። ያለ ክርስቶስ ወደ አብ መድረስ አይቻልም። ያለ ክርስቶስ እግዚአብሔርን ማወቅ አይቻልም። ለምን? እርሱ የክብሩ ነጸብራቅ ነው። የፀሐይ ብርሃን ከፀሐይ አካል ሳይለይ ወደ ዓለም እንደሚመጣ ከአባቱ ሳይለይ ወደዚህ ዓለም መጥቷል። የክብሩ ነጸብራቅ ነው። አራተኛ የባህሪው ምሳሌ የባህሪው ምሳሌ እሱ ራሱ በቃሉ ምን አለ? እኔን ያየ አብን አየ አለ። እኔና አብ አንድ ነን አለ። የባህሪው ምሳሌ ከሆነ በመልክ የሚመስለው በክብር የሚተካከለው ነው ማለት ነው። እናንተ የኔ የባህሪ ምሳሌ ከሆናችሁ እንደኔ ሰው ናችሁ ማለት ነው። እሱ የአብ የባህሪው ምሳሌ ከሆነ እንደ አብ አምላክ ነው፣ እንደ አብ ጌታ ነው፣ እንደ አብ እግዚአብሔር ነው። የባህሪው ምሳሌ ነው። የማይታየውን አብን ያየነው ስጋ በለበሰው በወልድ ነው። በወልድ ነው። አምስተኛ ሁሉን በስልጣን ቃል የደገፈ ሁሉን በስልጣን ቃል የደገፈ ምን ማለት ነው? የፍጥረት መሪ ገዢ ነው። የዓለማት ፈጣሪ ሲል ባለቤትነቱን፣ በስልጣን ቃል የደገፈ ሲል ደግሞ ፍጥረትን መሪነቱን ነው የሚያሳየው። ፕላኔቶች ሁሉ በፀሐይ ዙሪያ ያለ መዛነፍ
የሚሽከረከሩት በፀሐይ የስበት ኃይል አይደለም፣ የክርስቶስ የስልጣን እጅ ስለደገፋቸው ነው። ተፈጥሮ ሁሉ ሕያውነቱን ጠብቆ የሚጓዘው ክርስቶስ እየመራው ስለሆነ ነው። እግዚአብሔር ይመስገን። ሁሉን በስልጣን ቃል ይደገፈ። ስለዚህ ያልደገፈው ሰው፣ ያልደገፈው እንስሳ፣ ያልደገፈው እጽዋት የለም። የቆምነውም ደግፎን ነው። እሱ ካልደገፈ ሁሉ ውዳቂ ነው። ስድስተኛ ኃጢአታችንን በራሱ ያነጻ። እስከ ተራ ቁጥር 5 ድረስ ያየነው መለኮታዊ ክብሩን ነው። አምስተኛውና ስድስተኛው ግን በሰውነቱ ለኛ የሰራውን ነው። በሊቀ ካህንነቱ ለኛ ያደረገውን ነው። ኃጢአታችንን በራሱ ያነጻ። ልብ አድርጉ። እርሱ ፍጡር ቢሆን ኖሮ የፍጡር ደም ኃጢአትን ማንጻት አይችልም ነበር። እርሱ ፈጣሪ፣ እርሱ እግዚአብሔር ስለሆነ በለበሰው ሥጋ ለኛ ደሙን ስላፈሰሰ መዳን ሆኖልናል። እኛን ለማዳን እንስሳ መሰዋት አላስፈለገውም። እኛን ለማዳን ራሱን የሰዋው። ለዚህ ነው ራሱን ለሰጠ ጌታ ከራስ ያነሰ ነገር መስጠት ነውር ነው የምንለው። ኃጢአታችንን በራሱ አንጽቷል። ስለዚህ መስዋዕትነቱ ሰምሯል። ሰባተኛ በግርማው ቀኝ የተቀመጠ። ምን ማለት ነው? ስራውን የፈጸመ ማለት ነው። በብሉይ ኪዳን መቅደስ ውስጥ ሁሉም ነዋያተ ቅድሳት አሉ። አንድ ነዋየ ቅዱስ ብቻ የለም፣ ወንበር የለም። ለምን ስንል አገልግሎቱ የማያሳርፍ ነበረ። ክርስቶስ ግን ስለኛ ኃጢአት መስዋዕትን ካቀረበ በኋላ ወዲያውኑ በግርማው ቀኝ ነው የተቀመጠው። ለምን ስንል አገልግሎቱ የሚያሳርፍ ነው። ስለዚህ እሱ ሁሉን ወራሽ፣ የዓለማት ፈጣሪ፣ የአብ የክብሩ ነጸብራቅ፣ የባህሪው ምሳሌ፣ ሁሉን በስልጣን ቃል የደገፈ፣ ኃጢአታችንን በራሱ ያነጻ፣ በግርማው ቀኝ የተቀመጠ በመሆኑ ከነቢያት ቃሉ ከመጣላቸው አገልጋዮች ይበልጣል። እነርሱ የቃሉ አገልጋዮች ናቸው፣ እሱ ግን ላኪው ነው። እነርሱ መልእክቱን አስተላለፉ፣ እሱ ግን ራሱ መልእክቱ ነው። እነርሱ ለመልእክታቸው የመጨረሻ ውበት ክርስቶስ ይመጣል የሚለው ነው። እርሱ ግን የመጣው ተስፋ ነው። በእውነት የእሱን ታላቅነት እንድንረዳ፣ ክብሩ በልባችን ላይ እንዲሳል፣ የገነኑብን ነገሮች ሁሉ ዝቅ ዝቅ እንዲሉ፣ እርሱ ገናና ሆኖ በውስጣችን ስፍራውን እንዲይዝ በጸጋው ያግዘን። ሁሉን የምትይዝ ሁሉን የምትገዛ አምላካችንና ንጉሳችን እግዚአብሔር ሆይ በእውነት እናመሰግንሃለን። አንተ ትልቅ አምላክ ነህ። ትልቅነትህ ከመለኪያዎች ከመስፈሪያዎች በላይ ነው። አቤቱ ይህ ትልቅነትህ እንዳያንስብን፣ ትልቅነትህን እንዳንለምደው፣ ትልቅነትህን ገሸሽ እንዳንለው፣ ከፈተናዎቻችን ከመከራዎቻችን ከትግሎቻችንም በላይ ደግሞ አድርገን ጌታ ሆይ ትልቅነትህን እንድንመካበት እርዳን። የዘላለም ቅዱስ እግዚአብሔር ሆይ እንደ ቸርነትህ እንደ ምሕረትህ ታላቅነት ባሪያዎችህን ደግሞ ዘወትር በደስታ አንተን ማገልገል፣ በጸጋ በፊትህ መቆም፣ በክብር መውጣት መግባት ይሁንልን። ሁሉንም የምትይዝ አምላካችን ሆይ ስለ ምሕረትህ ታላቅነት ደግሞ አንተ የሚያሳርፈውን አገልግሎት ለእኛ ፈጽመህልናል። በዚህ እረፍት ሕዝብህንና ወገንህን እንድታሳርፍ እንለምንሃለን። ስለ ረዳህን ከእኛም ጋር ስለነበርክ ታላቁ ስምህ ብሩክ ይሁን። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ